ከጥፋት ውሃ በፊት የነበረውን ጥንታዊ ዓለም ምስጢር የሚተርክና መላእክት ከሰማይ የወረዱበትንና የሰው ልጆች ጥበብን የተማሩበትን ዘመን የሚዘግብ በምድርና በሰማያት መካከል ያለውን መጋረጃ የሚገልጥ ድንቅ መጽሐፍ ነው። መጽሐፈ ሄኖክ። ይህ መጽሐፍ የጻድቁ የሄኖክ የዓይን ምስክርነት ሲሆን እስከ ዓለም ፍጻሜ ድረስ ለሚመጡት ትውልዶች የተጻፈ የመለኮታዊ ፍርድና የተስፋ ቃል ነው። ሄኖክ ከአዳም ጀምሮ ሲቆጠር 7ኛ ትውልድ ነው። መጽሐፍ ቅዱስም ይህንን ሲያረጋግጥ ከአዳም ጀምሮ 7ኛ የሆነ ሄኖክ ይላል። ቅደም ተከተል: ከአዳም ሴት ተወለደ፣ ከሴት ሄኖስ ተወለደ፣ ከሄኖስ ቃይናን ተወለደ፣ ቃይናን መላልኤል፣ ከመላልኤል ያሬድ፣ ከያሬድ ሄኖክ ተወለደ። ሄኖክ የኖህ ቅድመ አያት ነው። የሚያትታቸው የሥነ ፍጥረት ምስጢራት መጽሐፉ ስለ ተፈጥሮ ሕግጋት የሚሰጠው ማብራሪያ እጅግ አስደናቂ ነው። በዋናነት የሚከተሉት ላይ ያተኩራል። የብርሃናት አካሄድ፣ ፀሐይና ጨረቃ የሚወጡባቸውና የሚገቡባቸው መስኮቶች ወይም በሮች፣ የወቅቶች መለዋወጥ እነዚህ በሮች ጋር እንዴት እንደሚገናኝ ይተነትናል። የከዋክብት ሥርዓት፣ ከዋክብት በስማቸው እንደሚጠሩና የእግዚአብሔርን ትእዛዝ ጠብቀው እንዲመላለሱ ትእዛዝ ያፈረሱ ከዋክብትም ቅጣታቸው ምን እንደሆነ ይገልጻል። የመላእክት ሚና፣ ነፋሳትን፣ ነጎድጓድን፣ መብረቅን፣ በረዶን የሚያስተዳድሩ መላእክት እንዳሉና እያንዳንዱ የተፈጥሮ ክስተት በመለኮታዊ ሥርዓት የሚመራ መሆኑን ያትታል። በዓለም ዙሪያ የዓለምን ይፈልጋል። መጽሐፈ ሄኖክ ዛሬ በዓለም አቀፍ ደረጃ በትልልቅ ዩኒቨርሲቲዎችና ተመራማሪዎች ዘንድ ትልቅ ትኩረት ያገኘው በሚከተሉት ዋና ዋና ምክንያቶች ነው። ብቸኛው ሙሉ ቅጂ በኢትዮጵያ መገኘቱ። መጽሐፉ በሌሎች የዓለም ክፍሎች ጠፍቶ የነበረ ቢሆንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት በግዕዝ ቋንቋ ተጠብቆ በመቆየቱ የዓለም ተመራማሪዎች ወደ ኢትዮጵያ እንዲመለከቱ አድርጓል። ስለ ትጉሃን መላእክት ብዙዎች መጽሐፉ ስለ ሰማያውያን ፍጥረትና ስለ ጥንታዊ የቴክኖሎጂ እውቀት የሚናገረውን ክፍል ከዘመናዊ የጠፈርና የሳይንስ ምርምር ጋር ለማገናኘት ስለሚሞክሩ የሙት ባህር ጥቅሎች ከ1940 መጨረሻ በቁምራን ዋሻዎች ውስጥ የመጽሐፈ ሄኖክ ቁርጥራጮች መገኘታቸው መጽሐፉ እጅግ ጥንታዊና ትክክለኛ መሆኑን ስላረጋገጠ በምዕራባውያን ዘንድ ተፈላጊነቱ ጨምሯል። የጠፋው የታሪክ ሰንሰለት ከአዳም እስከ ኖህ የነበረውን የሰው ልጅ ታሪክ የክፋት ምንጭና የጥፋት ውሃን ዝርዝር ሁኔታ የሚሞላ ብቸኛ ሰነድ ተደርጎ ይወሰዳል። ይህንን መጽሐፍ ገጽ በገጽ ምዕራፍ በምዕራፍ እያንዳንዱን ክፍል እንገልጣለን። አብራችሁን። አዘጋጅ ፍኖተ ጽድቅ ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምዕራፍ 1 ክፉዎችንና ዝንጎችን ለማራቅ በመከራ ቀን ይገኙ ዘንድ ያላቸውን ምርጦችንና ጻድቃንን እንደባረከ የሚናገረው የሄኖክ ቃለ በረከት። ሄኖክም ተናገረ እንዲህም አለ። ከእግዚአብሔር ዘንድ የሆነ ጻድቅ ሰው ዓይኖቼ ተገልጠው ሳለ መላእክት ያሳዩኝን በሰማያት ያለ ቅዱስ ራእይ ያይ ነበር። ከእነርሱም ሁሉን ሰማው። እኔም የማየውን አወቅሁ። ለዚህም ትውልድ አይደለም፣ ነገር ግን ለሚመጣው ለሩቁ ትውልድ ነው። ስለተመረጡት ተናገርኩ። ስለ እነርሱም በምሳሌ እንዲህ አልሁ። ቅዱሱና ገናናው የዓለም ፈጣሪ ከማደሪያው ይወጣል። ከዚያም በደብረ ሲና ተራራ ይቆማል። በሰፈሩ ይታያል፣ በኃይሉም ጽናት ከሰማያት ይገለጣል። ሁሉም ይፈራል፣ መላእክትም ይነዋወጣሉ። እስከ ምድር ዳርቻም ድረስ
ፍርሃትና ታላቅ እንቅጥቅጥ ይይዛቸዋል። ረጃጅሞች ተራሮች ይደነግጣሉ፣ ረዣዥም ኮረብቶችም ዝቅ ይላሉ። ከትኩሳቱም የተነሳ እንደ አደሮ ማር ይቀልጣሉ። ምድርም ትሰምጣለች፣ በምድርም ላይ ያለው ሁሉ ይጠፋል። ፍርድ በሁሉም ላይ በጻድቃንም ሁሉ ላይ ይሆናል። ለጻድቃን ግን ሰላም ይደረግላቸዋል፣ የተመረጡትንም ይጠብቃቸዋል። ለእነርሱም ይቅርታ ይደረግላቸዋል። ሁሉም የአምላክ ገንዘቦች ይሆናሉ፣ ይከናወናሉ፣ ይባረካሉ። የአምላክን ብርሃን ይበራላቸዋል። ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል፣ ዝንጉዎችንም ያጠፋቸዋል። ኃጥአንና ዝንጉዎች ፈጽመው በእርሱ ላይ ስላደረጉት ሁሉ ሥጋዊውን ሁሉ ይወቅሳል። በሰማይ የሚኖሩ ብርሃናትን መንገዳቸውን እንዴት እንደማይለውጡ፣ ሁሉም እንደሚወጣና እንደሚገባ፣ ሁሉም በየዘመኑ እንደተሰራ ከሥርዓታቸውም እንደማይተላለፉ በሰማይ ያለውን ሥራ ሁሉ ተረዱ። ምድርን እዩዋት፣ ከመጀመሪያዋ ጀምሮ እስከ መጨረሻዋ ድረስ በእርሷ ላይ ከሚሠራው ሥራ የተነሳ የሚታይ የአምላክ ሥራው ሁሉ እንደማይለወጥ አስተውሉ። በጋውን ክረምቱንም እዩት። ምድርን ሁሉ ውሃን እንደተመላች ደመናውና ጤዛውም ዝናቡም በእርሷ ላይ እንደሚያርፉባት ተመልከቱ። ከአረጀው ጀምሮ አዲሱ እስከሚመጣ ድረስ ለ2 እና ለ3 ዓመት የሚቆዩትና ከማይረግፉት 14 ዛፎች በቀር ዛፎች ሁሉ ደርቀው ቅጠሎቻቸውም ሁሉ ረግፈው እንዴት እንደሚታዩ ተረዱ። እዩም። ዳግመኛም ፀሐይ በምድር ላይ አስቀድሞ እንደሚጸና የበጋውንም ወራት ተረዱ። እናንተ ግን ስለ ፀሐይ ዋዕይና ጥላ መጠለያ ትፈልጋላችሁ። ምድርም ሐሩር ትኩሳት የተነሳ ትቃጠላለች። እናንተ ግን ስለ ዋዕይዋ ምድርንና ድንጋይዋን መርገጥ አትችሉም። ዛፎች በቅጠል ልምላሜ እንዴት እንደሚሸፈኑና እንደሚያፈሩ ተረዱ። ስለ ሁሉም አስተውሉ። ለዘላለሙ ሕያው ሆኖ የሚኖር እርሱ እነዚህን ሁሉ እንደፈጠረላችሁም እወቁ። በየዓመቱም የሚሆነው ሥራውም በፊቱ ነው። ፍጥረቱም ሁሉ ለእርሱ ይገዛሉ አይለወጡምም። ነገር ግን አምላክ እንደሰራው ሁሉ እንዲሁ ይደረጋል። ባህሮች ፈሳሶችም አንድ ሆነው ሥራቸውን እንዴት እንደሚፈጽሙ እዩ። እናንተ ግን አልታገሳችሁም፣ የጌታንም ትእዛዝ አላደረጋችሁም። ነገር ግን ተላለፋችሁ፣ በረከሰች አፋችሁ በገናንነቱ ላይ ታላላቅና የጸኑ ቃላትን አማችሁት። እናንተ ልበ ድንጋዮች ሰላም አትሆንላችሁም። ስለዚህ እናንተ ዘመናችሁን ትረግማላችሁ፣ የሕይወት ዘመናችሁን ታጣላችሁ። የዘላለም መርገምም ይበዛል፣ ይቅርታም አይሆንላችሁም። በዚያም ወራት በዘላለም እርግማን ለጻድቃን ሁሉ ሰላማችሁን ትሰጣላችሁ። ኃጥአንም ዘወትር እናንተን ይረግማሉ፣ እናንተም ከኃጥአን ጋር በአንድነት ትኖራላችሁ። ለተመረጡ ግን ብርሃን፣ ፍቅር፣ ደስታና ሰላም ይሆናል። እነርሱም ምድርን ይወርሷታል። ለእናንተ ለዝንጉዎች ግን እርግማን ይገባችኋል። ያን ጊዜም ለተመረጡት ሰዎች ጥበብ ይሰጣቸዋል። እነርሱም ሁሉ በሕይወት ይኖራሉ፣ በመዘንጋትም ቢሆን ወይም በትዕቢት ዳግመኛ አይበድሉም። ነገር ግን ጥበብ ያላቸው ለእነርሱ ይገዛሉ፣ ዳግመኛም አይበድሉም። በሕይወት ዘመናቸውም ሁሉ አይፈረድባቸውም። የሕይወት ዘመናቸውን ቁጥር ይፈጽማሉ እንጂ በመቅሰፍትና በመዓት አይሞቱም። ሕይወታቸውም በሰላም ይበዛል።
የደስታቸው ዓመታትም በሐሴትና በዘላለም ሰላም በሕይወታቸው ዘመን ሁሉ ይበዛሉ። አሜን።